Yes, ይቀበራል ነፍጠኛ ገና ኦኬ ሰላም ሰላም እንዴት ናችሁ ሁላችሁም ይሰማል ድምጼ እስቲ አንድ አሳዩኝ ከዛ እናወራለን ይሰማል ድምጼ በደንብ እስቲ አንድ እያሳያችሁኝ በደንብ እንሰማ ከሆነ አወራለሁ ኦኬ ቴንክ ዩ ሰላም ናችሁ እንዴት ናችሁ ጀግናው የትግራይ ህዝብ የነፍጠኛውን ስርዓት ለአንድና ለመጨረሻ ጊዜ አቀበት ላወርዶ ይታገለን ያለው እና እኛ ደግሞ መላው የኢትዮጵያ ህዝብ ስፔሻሊ ኦሮሞ ነውክዬ ከትግራይ ህዝብ ጎን ነን በማንኛውም ነገር ማለት ነው ከትግራይ ህዝብ ጎን ነን ለምን ይሄን የነፍጠኛውን ስርዓት ለዘመናት አንድ ላይ እንታገል ነበር አሁንም ይታገልነው ነው ለአንዴና ለመጨረሻ ጊዜ አርቀን መቅበር አለብን ምርኮኛ አይኖርም በዚህ ትግል ላይ ምርኮኛ አይኖርም በዚህ ጦርነት ላይ ምርኮኛ አይኖርም ነፍጠኛ ሆነ የኦሮሞ ነፍጠኛ ሆነ የሌላው ነፍጠኛ ሆነ አርቆ መቅበር ነው አንድ ላይ ምንም አንድ ኦሮሞ ስፔሻሊ እኔ አንድ ኦሮሞ ልንገራችሁ ኦሮሞ ሆኖ ትግራይን ለመውጋት እዛ ከመጣ አቁማችሁ ይሄ አሁን አዲስ ምገቡ ሚሊሻዎች አሉ አይደለ እነሱ መለማመጃ ያርጓቸው መለማመጃ መሆን አለባችሁ እነሱ አንድ ላይ ከነፍጠኛው ጋር አንድ ላይ ቀበሯቸው ምንም ይሄ ምን ሐዘን ምናምን የለም ጦርነት ላይ ለምን እነዚህ የኦሮሞን ደሃ ምስኪን ገበሬውን እየገደሉ የነበሩ ናቸው እዛም መጥቶ ትግራይን ለመግደል የመጡ ማለት ነው እና አንድ ላይ ምርኮኛ እንዳይኖር እና በጣም ደስ ይላል መቀሌ ሰላም ነው መቀሌ አካባቢ በጣም ሰላም አለ ትግራይ ሰላም አለ ጦርነት ያለው ዳር ላይ ነው እና አንዳንድ ከባድ መሳሪያ ተተኮሳሉ ጎንደር አካባቢ ኃይለኛ ቅዘን ይሰማው ነው ሰው ራሱ ላይ የቀዘነ ነው አሉ እና በጣም ብዙ ነገር ይሰማን ያለን ድረሱልን ለዚህቹ ነው እንዴ እኔ እኮ ምላሳቸው ሰለቸኝ አንድ እንጨብጣለን ትግራይን ለቁልን እንጨብጣለን ስሉ የነበሩ አሁን ጫካ ውስጥ ነው ያለው አሉ እንዳለ ጫካ ውስጥ ሞልቶ ጫካ ውስጥ ነው ያለው አሉ ለዚህ እኮ ነው ላታመልጭኝ አታሩጭኝ ብሏል የትግራይ ህዝብ ተናግሯል ላታመልጡን አታሩጡን ብሎ የትግራይ ሰናገር የትግራይ ህዝብ ትግስት አለው ትግስተኛ ህዝብ ነው በትግስት ጠብቆ ነበር በጣም ትግስተኛ ህዝብ ነው
አንፈልግም። እኛ የምንፈልገው ሰላም ነው። ጦርነት አንፈልግም። ከማንም ጋር ጦርነት አንፈልግም። በሰላም አገራችንን ማልማት ልማት ነው እንፈልግ ብሎ ለመኑ። አሁን እስከመጡ ድረስ ትግራይ ሄዱ አይደለ? እዛው ቅበሯቸው አርቁና ዳግም ድጋሜ ካሁን በኋላ ዳግም ልክ ማነው ስሙ ያ ግማታም ሽማግሌ የበሰበሰው እንደ ካሳ የጨመዳ አይነት ሙርከኛ ዳግም እንዳይኖር መኖር የለበትም። ከመጣ እጁ ሰጥቶ ሲመጣ ግንባሩን በለዛ ድፈው ምንም ሙርከኛ ምናምን የለም። እሱን ለማብላት እሱን ለማጠጣት ጊዜ ማቃጠል አልፈልግም። ለምን አብልቶ አጠጥቶ ነገ ተመልሶ አቅም ሲዘራ ይወጋሃል። የትግራይ ህዝብ ወይ የትግራይ ህዝብ ጠላት ነፍጠኛው ነው። የኦሮሞ ህዝብ ጠላት ነፍጠኛው ነው። እናውቃለን። አሁን በየቦታው ነፍጠኛን መቅበር የመጀመሪያ ስራችን ነው። በቃ ከዛ በኋላ ኢትዮጵያ ሰላም ታገኛለች። የኢትዮጵያ ህዝብ አብሮ መኖር ይችላል። ትግራዩ፣ አማራው፣ ኦሮሞ፣ ደቡቡ አንድ ላይ በሰላም ለመኖር ነፍጠኛው ለአንዴና ለመጨረሻ ጊዜ መቀበር አለበት። የትግራይ ህዝብ ደግሞ በዚህ አይታማም። አቀባበሩ ይችላል፣ አሳምሮ ይቀብራል። ጀግና ህዝብ ነው። ጀግና ህዝብ ነው። ታሪክ ይደገማል። ታሪክ ራሱን ይደግማል በጊዜው። ደርግን ትላንትና ደርግን የቀበረ ህዝብ ጀግና ህዝብ ዛሬም ይደግማል። ነፍጠኛው ላይ አብዮትን ይቀብረዋል። አብዮት እንኳን ደንግጣሉ። በጣም ከመደንገጡ የተነሳ ልክ ተቅማጥ እንደያዘ ሰው አንዴ ቢሾፍቱ፣ አንዴ አዳማ፣ አንዴ አስመራ ይሮጣል። ግራ ተጋብቷል። አሁን እንደውም አንዳንድ መረጃዎች እየወጡ ያሉ ምንድነው ቤተሰቡ ምናምን ወደ አስመራ እንደላከ ነው። ልጆቹንና ሚስቱን ምናምን ወደ አስመራ እንደላከና እሱም አሁን እየኖረ ያለው ቤተ መንግስት ውስጥ አይደለም፣ ሌላ ቦታ ተደብቆ ነው ያለው። ገና ከዛ ተቆፍሮ መውጣት አለበት። መቀሌን ፈርቶ አዲስ አበባ ላይ ፍንፍኔ ላይ የሚኖሩትን የትግራይ ልጆችን እያሰቃዩ ነው ያሉ። እያሰሯቸው ነው። አንዳንድ ኢንፎርሜሽን አሁን እየወጣ ያለው የትግራይ ልጆችን እያሰሩ ነው። ፍንፍኔ ላይ ያሉትን በሰላም የሚኖሩትን የሱ ጀግንነት የነፍጠኛው ስራ ጀግንነት ሰላማዊ ህዝብ ላይ ነው። ባዶ እጁን ምንም ትግል ላይ የለ ከሌላው ህዝብ ጋር በሰላም እየኖረ ያለው ትግል ህዝብ ላይ ነው የሱ ትግል እንጂ መሳሪያ ያዘውን ይፈራል። በነገራችን ላይ በጣም ደንግጧል። በጣም ከመደንገጣቸው የተነሳ ድሮ ሪታየርድ ሆኖ እቤት የገቡት እንደና ባጫ ደበሌ ባጫ ደበሌ አሁን ምን ላደርግ ነው መተበልሶ መከላከያ ውስጥ ባጫ ደበሌ ከ10 ምናምን ዓመት ነው እንትን ካለ ጡረታ ከወጣ ለ10 ምናምን ዓመት ቁጭ ብሎ ጫት እየቃመ የነበረ ሰው ነው። ጫት እንኳን ስቅም በአንድ ጎኑ ነው እንዲቁጭ ብሎ ምቅም ወደዚህ መገላበጥ የማይችል ፈሳም ሰውዬን መከላከያ መጣ ምን ያደርጋል? እንኳን ባጫ ደበሌ አይደለም ገና አብዮት ራሱ ወደ ሬዲዮ መጥረጉ ይመለሳል። ሬዲዮ መጥረግ ገና እዛ እሱን አይደል የለመደው። ሬዲዮ መጥረግ እኮ ድሮም እኮ ወታደር አልነበረም። አብዮት እኛ ተናግረናል። አብዮት አንድ ቀን ተዋግቶ አያውቅም። እኔ እንደውም የገረመኝ ኮሎኔልነት እንዴት ነው ኮሎኔል የደረሰው? ሬዲዮ በመጥረግም ኮሎኔልነት አለ እንዴ? ወይ እሱንም እንደ ቻይናው ዲግሪ ምናምን አጭበርብሮ ነው የገዛው። እኔ እሱ ነው ግራ ይገባኝ። አሁን እውነቴን እኮ ነው። ገና አብዮት ራሱ ወደ ሬዲዮ መጥረግ ተመልሶ እዛው ይቀበራል አንድ ላይ። የትግራይ ተራሮች እየተንቀጠቀጡ ነው። በአሁን ሰዓት እያንቀጠቀጡ ነው የለመዱት። ቀልድ አያውቁም። ይሄ የነጻነት ጉዳይ ነው፣ የመብት ጉዳይ ነው። የነሱን የትግራይን ህዝብ መብት አብዮት አይደለም የሚሰጣቸው። አብዮት እንኳን ለትግራይ ህዝብ አይደለም ለሚስቱ ለዝናሽ እንኳን መብቷን ሊሰጣት አይችልም። ሚስቱን እንኳን ማስተዳደር የማይችል ሰውዬ ትግራይን አስተዳድራለሁ ፈሳም አብዮት ፈሳም ነው። አሁን ቅዘን በቅዘን ሆኗል።
ኦሮሚያ ላይ እንዳያችሁት ነው። ኦሮሚያ ላይ ቄሮ ባዶ እጁን የታገለ ነው። ይገባለታል። ትንሽ ቀን ነው። አሁን ምንድነው የ6 ወር አስቸኳይ አዋጅ ምናምን 6 ወር አይደለም። እኔ 6 ቀን የሰውየ መቆየቱን እግዚአብሔር ያውቃል። አሁን በተጀመረው አይነት 6 ቀን ከቆየ እሱ ራሱ እንደውም እየጨመረ ነው ማለት ነው። 6 ቀን አይቆይም። ይሄ ፈሳም 6 ቀን አይቆይም። ደንግጧል። ኢሳያስ ያልበሉ ወታደር ይዞ እንግዲህ እኔ የኤርትራ ህዝብ አከብራለሁ፣ ህዝባችን ነው። አሁን ግን የተለያየ ሀገር ብንሆን ህዝቡ ምስኪን ህዝብ ነው። የኤርትራ ህዝብ ችግር ውስጥ ያለ ህዝብ ነው። በጣም ችግር ውስጥ ያለ የኤርትራ ህዝብም ከኛ ጋር ነፃ ይወጣል። ግን የኤርትራ ወታደር የተባሉ እውነቴን ነው የምላችሁ በጣም ያሳዝናሉ። እንደውም አሉ አሁን የትግራይ ወታደሮች እያዩአቸው ምናምን እነዚህ ላይ ማን ተወክስን ጥይታና ባክንም እያሉ ነው አሉ። እነዚህ እንዴ ኢሳያስ እኮ በጣም ገሏቸዋል። ምግብ አይበሉም፣ ቁርስ አይበላ፣ ምሳ የለ፣ እራት የለ። ወታደሩ ተማንተን ብሏል። ምናቸው ላይ ተኮሳል። አሁን ለመተኮስም እኮ ትንሽ ስጋ ያስፈልጋል። የሆነ ቦታ ወፈረ ማለት አለበት ሰው አይደል እንዴ? እና በኤርትራ በኩልም ብዙ የኤርትራ ልጆች አንዋጋም፣ ይሄ ጦርነት እኛን አይመለከተንም፣ ከትግራይ ንጹህ ህዝብ ጋር አንዋጋም፣ ከኢትዮጵያ ጋር አንዋጋም፣ ከዚህ በፊት እንኳን የተፈጠረው ሚስቴክ ነበረ፣ ወንድሞቻችን ያለቁበት እያሉ ያሉ የኤርትራ ወንድሞቻችን በማይሆን ነገር አትሙቱ፣ በማይሆን ነገር አትሙቱ። ይሄ ጦርነት ከማንም ጋር እኮ አይደለም። የትኛው ወራሪ ነው? ወራሪ እኮ አብዮት ነው። የትግራይን ህዝብ በሰላም ይኖር ያለውን ህዝብ ሄዶ እየወረረ ያለው አብዮት ነው። አብዮትና ነፍጠኞች ትምክተኞች ናቸው። አረግ እንዴ ትምክተኛ የትምክት ኃይልና የነፍጥ ኃይል ናቸው ተሰብስቦ በሰላም እየኖረ ያለውን የትግራይን ህዝብ ሰላም ለማሳጣት እዛ ሄደው ያን ትምክተኛ ደግሞ አቀባበሩን ደግሞ ትግራዮች ይችሉበታል። ማንም አይነግራቸው፣ ኦሮሞ አይነግራቸው፣ አማራ አይነግራቸው፣ ማንም አይነግራቸው። ትምክተኞችን መቅበር አዲስ አይደለም ለትግራይ ህዝብ፣ አዲስ አይደለም፣ የተለመደ ነው። ይቀበራሉ። ዳግም እንዳንሰራሩ ቋንጃቸውን ብሎንም ከተዋቸው ጉድጓድ ውስጥ በአናታቸውንም ተክሏቸው። እሱን ምንም አያጠራጠርም። የኢትዮጵያ ህዝብ ግን መላው የኢትዮጵያ ህዝብ ግን ከትግራይ ህዝብ ጎን መቆም አለበት። ከትግራይ ህዝብ ጎን የማይቆም ባንዳ ብቻ ነው። ባንዳ ብቻ፣ ባንዳና ባንዳ ብቻ ነው ከትግራይ ህዝብ ጋር የማይቆም። ኦሮሞ ሆኖ ከትግራይ ህዝብ ጋር የማይቆም ባንዳ ነው፣ ካጂ ነው እሱም። ለምን? የትግራይ ህዝብ ኢትዮጵያዊ ነው። የኢትዮጵያ ህዝብ ነው የተወረረው። አሁን እኮ ሁለት አይነት ወረራ ውስጥ ነው ያለው የትግራይ ህዝብ። የኦሮሞ ህዝብም ሁለት አይነት፣ የወላይታ ህዝብም አንድ በአብዮት ተወረናል፣ ሁለት ደግሞ በኮሮና ተወረናል። እዚህ መካከል ምንም እናማርጠው ነገር የለም። ጠላትን ኮሮናንም ሆነ የአብዮትን ሰራዊት አንድ ላይ መቅበር ነው ሁሉንም። በቃ ይሄ ወንድሜ ነው የአገሬ ልጅ ነው ምናምን እየተባለ ምርኮኛ አይኖርም ካሁን በኋላ በኢትዮጵያ ምድር። ምርኮኛ ልኖር አይችልም። ኦሮሚያ ውስጥም ራሱ ጃልመሮ ስራውን ይሰራ ነው። ኦነግ ጃልመሮ የጀግና ስራ በጉጂ በኩል በወለጋ በተለያዩ ቦታዎች የጀግና ስራ እየሰራ ያለው ከትግራይ ህዝብ ጎን ነው ያለው። መላው የኦሮሞ ህዝብ ከትግራይ ህዝብ ጎን ነው ያለው። ለምን? ወራሪን ምንመክት አንድ ላይ ነው። የትግራይ ህዝብ ማንንም ልወር የሰውን ቦርደር የሰውን እንትን አልተሻገረም። ግን በቤቱ እሱን ለመውረድ የመጣውን ደግሞ እንዴት መመከት እንዳለበት ያውቃል። የትግራይ ህዝብ ያውቃል። ያን ተራራ የናደበት ነው እዛው መቀብረው። የትግራይን ተራሮች የናደበት ነው እዛው መቀብረው።
ያ ስለሆነ እና ደግሞ ለትግራይ ልጆችና ለሌላው ማሳሰቢያ አሁን አንዳንድ የኦሮሞ ቀራቀንቦች ኦሮሞ አይደሉም በነገራችን ላይ ካጂዎች ባንዶች ናቸው ትግራይ የሚሳደቡ የነታዬ ደንዳ የብልጽግና ፍርፋሪ ለቃሚዎች ተላላኪዎች ባንዳ ህዝባቸው ላይ ጦርነት ያወጁ እነዚህ ናቸው እነዚህን ልክ አስገቧቸው በመታገኙዋቸው ቦታ የትም ቦታ ላይ እርምጃ ወስዱባቸው የትም ቦታ ላይ እርምጃ ወስዱባቸው የኦሮሞ ስም ይዞ ትግራይ የሚሳደብ ከሆነ ልኩን ንገረው ኦሮሞን አይወክልም የኦሮሞ ህዝብ ከጭቁን ህዝብ ጎን ነው እንጂ ከዲክቴተር ከገዢ ከወራሪ ጋር ቆሞ አያውቅም አንድ ቀን ወራሪን ሁሌ እንደመከተ ነው የትግራይ ህዝብ ደግሞ ያቃሌን እንኳን ዛሬ አይደለም ጣሊያን እንኳን ኢትዮጵያን ትግራይን ለመወረር ኢትዮጵያን ለመወረር በመጣ ሰዓት የኦሮሞ ህዝብ ወራሪን ከትግራይ ህዝብ ጋር ቆሞ ከሌላው ኢትዮጵያዊ ጋር ቆሞ እንዴት እንደመከተና እንዴት ነው ዋጋ ያቃል የትግራይ ህዝብ ያቃል ጠንቆ ዛሬም እናንተ ላይ የሚዘምቱት ወራሪዎችን እንዴት መመከት እንዳለባችሁ ታውቃላችሁ እኛም ከናንተ ጋር ነን ከወራሪ ጋር ቆመን አናቅም አንድ ቀን በአንዳነት የለም እነዛ ደግሞ አሉ ባለማሲንቆቹ አሙቅልኝና ያሙቃሉ እስከነ ማሲንቆቸው ቀበሯቸው እዛው ምንም እንትን የለም ርህራሄ የለም እስከነ ማሲንቆ ቀበሮ መቼም እሱ አይዋጋም ዳር ላይ ቆሞ አረ ያዞ ነው እሱ ሌላ ምንም ማሲንቆን እዛ ማንቆርቆር ነው እስከነ ማሲንቆ ቀበሮ አሁን እኮ የሰማው ነው ምናም ቅድም በወልቃይት በኩል አሁን መጡብንና መከላከያ ኃይል ይላክልን ድረሱልን እያሉ ነው ማንም ለደስም የመጣውን አንድ ላይ ቀበሯቸው ምንም ደምሯቸው መደመር ዘይ ነው መደመር ማለት ትክክለኛ መደመር ጠላትን ደማምሮ እስከነ ማሲንቆ እስከነ ምኑ ምናምን አንድ ላይ መቅበር ነው መደመር ነው በቃ ወራሪን መቅበር ነው መደመር እንጂ ሌላ መደመር እንባል ነገር የለም እና በርቱ የትግራይ ልጆች ጀግኖች ናችሁ ጀግና እኛ ደግሞ ጀግና ጥሎብን ምን እንደሆነ አይገባኝም እኔ ጀግና እንወዳለን በቃ ጀግና ውስጣችን ነው በቃ ከጀግና ጋር ነው እንጂ እኛ ከማንም ቦቅዋቃ ሽንታም ቅዘና ምናምን አንቆምም ይሄ ከእኛ አይመለከተንም እኛ የህዝብ ልጆች ነን ከህዝብ ጋር ነው የምንቆም ለመብቱ ከምታገል ህዝብ ጋር ነው እንጂ ምንቆም ከማሪ አሸባሪ ከማንም ሬዲዮ ጠራጊ እግር አጣቢ አለቅላቂ ተላላኪ የማንም ፈረስ የማንም አህያ ከነዚህ ጋር እንቆምም እኛ ምንቆም ከህዝብና ከህዝብ ጋር ብቻ ነው ሌላኛው ለአማራ ህዝብ ነው ግልጽ ነው ለአማራ ህዝብ የአማራ ህዝብ ወይ ኢትዮጵያ ብቻ እያልክ አጉል ብትዘምር አይሰራም ካሁን በኋላ አይሰራም እኛ ጆሮአችን ድፍን ነው አንሰማም ጆሮአችን ጥጥ ነው ኢትዮጵያ አንድ ናት ምናምን እዛው ተጨፍራለህ ምንም እንትን አይሰራም ካሁን በኋላ ከትግራይ ህዝብ ጋር የምትቆም ከሆነ ቁም ግን የትግራይን ህዝብ አሁን ከአማራው ማህበረሰብ እያየናለን ትግራይን ጨፍጭፍ ትግራይን ውረሮ እያለ ነው ያለው ይሄን አቁሙ ትግራይ የትግራይ ጠላታችሁ አይደለም ወዳጃችሁ ነው ወንድማችሁ ነው ኢሳያስ አይደለም መጥቶ ማድናችሁ ኢሳያስ እንኳን እናንተን አይደለም እንኳን ሌላውን አይደለም ራሱንም ማዳን አይችልም አብይ ተብዬ ቀራቀምቦ ወራሪ ነው ንጉስ መሆን ይፈልጋል ለአማራው ህዝብ ምንም አይጠቅመውም ለአማራው ህዝብ የሚጠቅመው ጎረቤቱ ያለው ነገም አብሮ የሚኖር የትግራይ ህዝብ የኦሮሞ ህዝብ የሌላው ብሔር ብሔረሰብ ህዝብ ነው ያገው የቀማንቱ ይሄ ነው ወንድም ለአማራ ህዝብ ይሄ ነው ወንድሙ እንጂ ወራሪ አይደለም አሸባሪ አይደለም ከአሸባሪ ጋር ተቆሙ አብይ ተብዬ ቀራቀምቦ ሰውዬ ይሄዳል እመኑኝ ቃል ለሰማይ ለምድር ይሄዳል ሩቅ አይደለም ይሄ ትግል አቆም ካሁን በኋላ ጀምሯል ችቦ ተለክሷል ካሁን በኋላ ምንም የሚበርድ ነገር የለም
ካሁን በኋላ መቀሌ ላይ ሳንቀጠቀጡ ተራራውን ትግራይ ላይ የትግራይ ተራራዎች ሲንቀጠቀጡ ኦሮሚያ ደግሞ እያቃጠለ እንደ ሳት ቤተ መንግስት ይገባል። ከዛ በኋላ ፊንፊኔና አዲስ አበባና መቀሌ ላይ ሻምፒዮን እንረጫለን አንድ ላይ። በቃ ይሄ ነው ጨዋታው። የአማራ ህዝብ ደግሞ ዛሬ ከቆምክ ባህር ዳር ላይ አብረን እንረጫለን። አጣ የለውም። ግን ከአሸባሪ ያቆባለሁ ካልክ ለነገው አይበጅም፣ ለነገ ጥሩ አይደለም። አብይ አንድ ሰው ነው፣ አንድ ግለሰብ ነው። እውነቴን ነው የምላችሁ። አብይ ተብዬ አንድ ግለሰብ ነው። የአንድ ሰውን ስልጣን ለማቆየት ይህንን መሽቆጥቆጥ የለባችሁም። እውነቴን ነው። የአንድ ሰውን ስልጣን ለማስከበር ይህንን መሽቆጥቆጥ እኮ አያስፈልግም እንዴ። ሰፊ እኮ የአማራ ማህበረሰብ እኮ ያለው በመላው ኦሮሚያ፣ በትግራይ፣ በሌላው ኢትዮጵያ ክልል ውስጥ ነው ያለው። አብሮ ለዘመናት የኖረ ዛሬም ነገም አብሮ መኖር የሚችል ግን ዛሬ አብይ ወታደር የለው ወታደር የሞተ መተኮስ የማይችል ወታደር ሰብስቦ እዛ ብሄድ ምንም ይቀበላሉ። እሱን አብረን እንሰማለን። ለምንድን ነው አብይ ጀግና ብሆን ወንድ ብሆን ለምን ኢንተርኔት ይዘጋል? ለምን ስልክ ይዘጋል? ኢንፎርሜሽን እንዳይወጣ ይህን ቅራቀንቦ ፈሳሞችን ሰብስቦ እዛ ልኮ አንዳንዶቹ እንደ ማጨመዳ ነው ያ ጨምዳዳ ሽማግሌ እንደዚህ አይነት ሰዎችን ሰብስቦ እዛ ልኮ እንደምቀበሩ ያውቃል። እንድሰማ አይፈልግም ያ ነገር። ኦልሬዲ አብይ ተብዬ ቅራቀንቦ ሻንጣውን አዘጋጅቶ ለመጥፋት ተዘጋጅቷል። ዝግጁ ነው ሊጠፋ። እና እኔ ለአማራ ህዝብ ከምጠፋ ባንዳ ጋር አብሮ መጥፋት የለበትም። የአማራ ህዝብ ይጠፋል። ሰውዬ ይሄ አይደለም ስንቶቹ አይተነላ እንዴ? ሁሉም እኮ እንዴ ኃይለ ሥላሴ እኮ እዛው ቤተ መንግስቱ የተቀበረው መንጌ እንደውም ብልጥ ነው። ቶሎ ብሎ ፈርጥጦ ጠፋ ምናምን። ይሄም ኦልሬዲ ሻንጣውን አዘጋጅተዋል። ቤተሰቦቹን ኦልሬዲ ኤርትራ ልኳል። ግን መላው የኢትዮጵያ ህዝብ ኢቭን ይህን ድል ከጨረስነው በኋላ ኤርትራ ድረስ ገብተን የኤርትራን ህዝብ ነፃ እናወጣለን። አብዮትም ሆነ ኢሳያስ ደግሞ ኢሳያስ በአስመራ አደባባይ ይሰቀላል። እመኑኝ፣ ኢሳያስ በአስመራ አደባባይ ይሰቀላል። አብዮት ደግሞ ፊንፊኔ እናመጣውና መሀል ፊንፊኔ ላይ እንደውም ወደ ኋላ እንመለስና በድንጋይ ተወግሮ መገደል አለበት። እሱ በድንጋይ ተወግሮ ይሄ ነው መሆን ያለበት። ለምን ብዙ ንጹሃኖችን ደም አፍሷል። ገዳይ ነው አብዮት ገዳይ ነው። ዛሬም በሰላም እየኖረ ያለውን የትግራይን ህዝብ ለማሸበር ለመግደል ነው። ሶሪ እየተደወለብኝ ስለ ያለውን ቅራቀንቦ ሰብስቦ የሄደው የትግራይን ህዝብ በሰላም እየኖረ ያለውን የትግራይን ህዝብ ለመውጋት ነው። የትግራይ ህዝብ ማንንም አልነካም። በሰላም የሚፈልገውን መሪዎቹን መርጦ ቤቱ ገብቶ አንበጣን ለማጥፋት እየታገለ ያለ፣ ኮሮና እየተከላከለ አንበጣን ለማጥፋት እየተከላከለ ያለ ህዝብ ነው። ማንንም ባዘር አላረገም። ግን በቤቱ ስለሄዱ ስለወረሩት ይሄ ስለ ብዛት ስለ መብዛትና ስለ ማነስ አይደለም፣ ስለ ቁጥር አይደለም። ጀግንነት ከልብ ነው። በቃ አንበጣውንም ያጠፉ፣ ኮሮናውንም ያጠፉ፣ ነፍጠኛውንም ያጠፉታል አንድ ላይ። አብዮት ነፍጠኛ ወራሪ ነው። በዓለም ላይ እኮ ያልተሰማ እኮ ነው የራሱን ማህበረሰብ የሚወር። የትግራይ ህዝብ ደግሞ የመጀመሪያ ጊዜ አይደለም። ደርግም እንደዚህ ወሯቸው አወዳደቁን አይተናል አይደል እንዴ? አወዳደቁን አይተናል። ከወደቁ ውስጥ እኮ ምርኮኞቹ እነ ካሳዬ ጨመዳ አብዮትን ሂድና ፍለጥ ቁረጥ ወገቡን በለው ቄሮን ግንባሩን በለው እያለ የነበረው ዳይፐራም ሽማግሌ አሁን የታባቱን እንደምገባ እናዋለን። ፊንፊኔ ውስጥ ተቆፍሮ ከጉድጓድ ይወጣል። እያንዳንዱ ዛሬ ህዝባችን ላይ ጦርነት እያወጁ አሉ። በውጭን ቁጭ ብሎ በውጭ ሀገር ቁጭ ብሎ የትግራይን ህዝብ በለው ቁረጠው ፍለጠው ብለው እያንዳንዱ ይጠየቃል።
ኦሮሞን እያስጨፈጨፉ ያሉ እያንዳንዳቸው ይጠየቃሉ። ሩቅ አይደለም ቀናቸው፣ ሩቅ አይደለም። እመኑኝ ሩቅ አይደለም። እኔ ድል ይሸተኛል። በጣም ድል ይሸተኛል። በጣም እና የትግራይ ከተማዎች በብዛት አሁን እኔ ሰሞኑን ነገር ትግራይ ላይ ያሉ ከተማዎች መቀሌ፣ አድዋ፣ የተለያዩ ከተማዎች አዲግራት ምናምን ሰላም ነው አገሩ፣ ከተማው ሰላም ነው አገሩ ምናምን። ኢሳያስ መጀመሪያ እልካለሁ ብሎ ነበረ። አዝማማ የሆነ አይተው የትግራይን ወታደር ልዩ ኃይል ምናምን ደነበረ። አረ እቺ ነገርማ ታዋጣኝም ስልጣኔን ማጣበን ነገር ነውና አልሳፈጥም ብሎ ቁጭ ብሏል። እስካሁን ቁጭ ብሏል። ካሁን በኋላ ደግሞ በማደርገው ነገር ዓለምም እያየ ነው። ዓለምም እያየ ነው። እና ከትግራይ ላይ ማብራት ቢቋረጥም ትግራዮች ደግሞ ከተከዜ ላይ ማብራታቸውን ለመቀጠል ዝግጁ ናቸው። ገና ከሰማይ ላይ ሁሉ ኤሌክትሪክና ኢንተርኔት ቀጥሎ ምናምን አብዮትን ያስገርሙታል። እና አብዮት ደንግጠዋል። የሱ ምንድነው ባሉ ቦዲጋርዶች ዳይፐር ይዞ ነው አጠገቡ እንደዚህ የሚሄዱ አሉ። እና ዳይፐር ደራርቦ ነው የሚሄድ ሰውዬው። አሁን አላያችሁም እንዴ? ቴሌቪዥን ጣቢያ ላይ ወጥቶ ቡሌ ፕሩፍ ጃኬት አድርጎ አይለቁ ቤተ መንግስት ነው ምናምን እዛ ቁጭ ብሎ እንኳን ይደነግጣል። ያቃላ ጌቶቹን ያቃል። ድሮ የትግራይ ጀግኖች ተዋግቶ ሲመጡ እሱ ቁጭ ብሎ ሬዲዮ ሲጠርግ ምናምን ያቃል። ያ ነበር ስራው። ወታደሮች ተዋግቶ ሲመጡ ሬዲዮአቸውን ምናምን ሳስቀምጡ፣ ጃኬታቸውን ልብሳቸውን ሳስቀምጡ ጫማቸውን መጥረግ፣ ልብሳቸውን ማጠብ፣ ሬዲዮ መጥረግ ይሄ ነበር። ሬዲዮ ኦፕሬተር ነው። ኦፕሬተር ማለት ጠራጊ ነው፣ ተዋጊ አይደለም። ከዚህ ውጪ ምንም ነገር የለም። እና ይሄን የምታምኑ ሌሎች ማህበረሰቦች ይህ ሰውዬ ፌክ ነው ከመጣ ጊዜ ጀምሮ